Okay, let's go. ስለ ችሎታው፣ ስለ ታላቅ ተስጦው፣ ስለ ድንቅ ብቃቱ ከጋርዲዮላ እስከ ክሎፕ የተመሰከረለት በዩናይትድ ውጤት ፍለጋ ዳግም ወድቆ መነሳት ጉዞ ውስጥ በታታሪነት እንደባዘነ ከቲያትር ኦፍ ድሪምስ 5 ዓመት የተሻገረ ዛሬም ከልብ ወዳጁ ገናናው የዓለማችን ክለብ ጋር ታምኖ ከጫናዎች ጋር የዘለቀ ተጽዕኖ ፈጣሪው ነው። ብሩኖ ፈርናንዴዝ ነጭናጫው የኳስ አርቲስት እንደ ችሎታው፣ እንደ ታላቅ ተስጦው፣ እንደ ድንቅ የማይዋዥቅ አቋሙ ከዩናይትድ ፈተና ጋር ከሄዱት ከመጡት ሳይታክት እየባከነ ያለው ኮከብ አድማጮች፣ እርሱ በሜዳው ካለ ጎልቶ ይታያል። ደፋር ነው፣ ፈጣንና ታታሪ፣ እድሎችን ይፈጥራል፣ ለቡድን ጓደኞቹ የጨዋታ ነጻነትን ይሰጣል። በዩናይትድ ውጤት ፍለጋ የቡድን ግንባታ መባዘን ውስጥ ከመጡት ከሄዱት ተሰልፎ ጎልቶ ታይቷል። ጎሎችን አስቆጥሯል፣ የጎል እድሎችን ሲበዛም ፈጥሯል። ከዩናይትድ ተለዋዋጭ ቅኝቶች ጋር በጫና ውስጥ በታማኝነት ተዋድቋል። በቆሙ ኳሶችም ውጤታማ ነው። እይታው ማራኪ፣ እግር ኳስን በቀላሉ ይጫወታል። ኳስ ይቀበላል፣ ኳስ ይሰጣል፣ እድሎችን ይፈጥራል፣ ጎል ያስቆጥራል። ታታሪ ነው። በየትኛውም የዓለማችን ቡድን